ክሮሺያ አረጋይ ሰረ ተመልካች ተመልካቾቻችን ዛሬ ያለነው የት እንደሆነ ብነግራችሁ ዛሬ የምንገኘው እዚህ ክሮሺያ ነው። በደንብ ተዘዋዝረን እናየዋለን። ሁላችንም ከኔ ጋር አብራችሁን ቆዩ። እንቀጥል። ዛሬ ስለ ክሮሺያ ስላሉ ብዙ ነገሮች፣ የተለያዩ ሀይቆች እያንዳንዱ ሃይኪንግ እናደርጋለን። ሃይኪንጉ ከ2 ሰዓት በላይ ሊወስድ ይችላል በእግር። እያንዳንዱ ነገር እየተጓዝን እናያለን። ከኔ ጋር ቆዩ። ይመቻችሁ። እንሂድ። እንግዲህ መንገዳችንን ስቲል እየቀጠልን ያለው ሃይኪንግ እያደረግን ያለ ነው። አሁን ገና መንገዳችንን እየጀመርን ነው ማለት ነው። አይ ቲንክ ስንት ደቂቃ ተጉዘናል? 15 ደቂቃ። እንግዲህ አሁን 1 ሰዓት ከ45 አካባቢ ይቀረናል ማለት ነው። ይህን ሙሉ ሀይቁን ነው የምንዞረው። አብራችሁን ከኛ ጋር እንድትዞሩ እንድትጎበኙ እንጋብዛችኋለን። ይመቻችሁ። በነገራችን ላይ በጣም እየደከመ ነው ከአሁኑ ገና መንገዳችን ገና ሳንጀምር፣ ግን የሚቀረን መንገድ ብታዩ በጣም ብዙ ነው። ግን ከአሁኑ እየደከመ ነው። እዛ ጋር ሱቅ አለ፣ ኢነርጂ ገዛላለሁ። ሂድ። ኧረ ተው፣ ያለ ኢነርጂ የሚያልቅ አይመስለኝም። ግዴታ ያስፈልገናል። አሁን ስንት ደቂቃ የተጓዝን ይመስላል? 30 ግን እኮ ከአሁኑ እየደከምን ያለ ነው። እግራችን ተያይዟል። እንግዲህ በጣም ምግብ አስፈልጎናል፣ ግን ምግብ የለም። ምግብ አልያዝንም እኛ። 2 ሰዓት መንገድ የ2 ሰዓት መንገድ በጣም ትንሽ ብለን አስበን ነበር፣ ግን ገና በ30 ደቂቃ ውስጥ ኦልሬዲ ሎስት። እንግዲህ እናንተ አብራችን ካላችሁ ተከታዮቻችን እኛ እናንተን ብለን ነው እንደዚህ የምንሰቃየው። ነገራቸው ለእናንተ ለማሳየት ብለን ነው። እናንተ ደግሞ ከቻላችሁ ሳብስክራይብ ትችላላችሁ። እንዴ ሳብስክራይብ ማድረግ ብቻ የሚጠበቅባችሁ። እኛ እየሄድን እናሳያችኋለን። ብዙ ነገሮችን ነው የምናሳያችሁ። ገና ብዙ ያላሳየናችሁ ነገሮች አሉ። ይህን ጫካ ዙረን ሃይኪንግ አድርገን በደንብ ነው የምናሳያችሁ። ይመቻችሁ። ከኛ ጋር ሁኑ። አሁን እየደከመ ነው። የመመለስ ሀሳብ ነው እየመጣልኝ ያለ። ኧረ ተው። እኔ ግን አሁን ያለኝ ሀሳብ የመመለስ ሀሳብ አምጣ ብትለኝ የመመለስ ሀሳብ ነው። አመጣም እንደገባውልን ኢነርጂ ገዛልሃለሁ። የታል ኢነርጂው ነው? እንዴ ያለኝን ኢነርጂ ጨረስኩ እኮ በእናትህ እና እኔ መሰለ ቦታ አትልኝ ነው። ግን ቦታው ደስ ይላል። ግን እኔ አላውቅም፣ ብቻ እኛም አይተነዋል። ግን ለነሱ አታስብ። በእርግጥ አሁን ፀሐዩ ራሱ ትንሽ ቀለል እያለ ነው። መጀመሪያ እያደከመን የነበረው ፀሐዩ ነው። እስቲ አሁን አንድ ቆንጆ ቪው ላሳያችሁ። ይመቻችሁ። የምርህን ተነስተን በድጋሚ ከረፍት በኋላ በአዲስ ጉልበትና በአዲስ ኢነርጂ ጉዞ ጀምረናል። ሌትስ ጎ ካም ኦን ዌክ ሚ አፕ ክሮሺያ። ክሮሺያ እንዴት አገኛት ግን? ክሮሺያ ካሰብኳት በላይ ነች። በጣም ደስ የምትል። ኧረ ተው። በጣም ብዙ ቆንጆ የሆኑ ነገሮች አሉ እዚህ ክሮሺያ ውስጥ። ሌትስ ጎ በአዲስ ኢነርጂና በአዲስ ጉልበት አሁን እየተንቀሳቀስን ያለ ነው፣ እያሳየናችሁ ነው። ግን አቤል ብርሃኑ የት ሄደ ነው? ይህን እንድታሳየን በዩቲዩብ እንድታሳየን የወይኗ ልጅ ጥሪ ተደርጎልሃል። ይመችህ አቦ። እስቲ ይህንን ቦታ እስቲ እንመልከት። አያምርም? ይህ ጫካ እንግባ እንደ ጫካ ውስጥ የተከለከለ ቦታ ነው። አይ ቲንክ ዳንጀር ኤሪያ ይመስላል ይህ ጫካ። እስቲ የተወሰነ ጫካ ውስጥ ገብተን ዋት ጫካ ላይ ገብተን እንሞክር። ቲንክ አስፈሪ ይመስለኛል።
እንመለስ ይሻላል። አይ ቲንክ እስኪ ሚስጥር ያለውን አብረን እንከተል። አንተ አልተርፍም እኮ እዚህ ወርቂ አሁን ሚስጥሩ ሊወጣ ደቂቃዎች እየቀሩ ነው ያሉት። ምንድነው ሚስጥር አትሉኝም? እዛ ጋር ከደረስን በኋላ በደንብ አሳየውናል። ከዛ በጣም ተደምሜያለሁ። በጣም ተገርሜያለሁ። ይህንን ሁሉም ሰው ማየት አለበት ብዬ አስባለሁ። ሁሉም ሰው የቻለ ሰው በሙሉ መጥቶ በጣም ደስ ይላል። በጣም መንፈሱ ይታደሳል። እኔም በጣም ደስ ብሎኛል እዚህ በመምጣቴ። በጣም ደስ የሚል ነው። በእርግጠኝነት መንፈሳችሁን ይታደሳላችሁ እዚህ ትመጡ እና ሁሉም ሰው መጥቶ እዚህ ቢዝናና በጣም ደስ ይለኛል። የቻለ ሰው ራሱን እዚህ መጥቶ ማደስ ይችላል። በጣም ደስ የሚል ነው። ምንድነው ሚስጥሩ ብላችሁ አትጠይቁኝ? ረሳሁት እኮ እኔ እራሱ። ምንድነው ሚስጥሩ? እንግዲህ እስካሁን ድረስ ክሮሺያ እያልኩ ባሰወራችሁ የነበረው ይህ ክሮሺያ አይደለም፣ ኢትዮጵያ ውስጥ ነው ያለው። እስካሁን ድረስ ክሮሺያ ነን እያልክ ነበር አይደል? አሁን እውነቱን መናገር አለብህ። እኔ አልዋሸሁም። የዋሸው እሱ ነው። ክሮሺያ ብለሃል። ቅድም አላልኩም? ብለሃል ብያለሁ እንዴ? እዚህ ቪዲዮ ላይ ታስታውሳላችሁ እናንተ? ብያለሁ እኔ አላልኩም። ሄደን እናያለን። ለማንኛውም ብለሃል። አሁን ያለበትን ትክክለኛውን ቦታ ተናገር። ስም መናገር አይቻልም። ሀገር ግን የት እንዳለ መናገር። አሁን ያለነው ኢትዮጵያ ውስጥ ሲሆን እኔ ከሱ የተሻለ ትንሽ ስፔሲፊክ ቦታ ልንገራችሁ። ስሙ እንዳትናገር እኔ እነግራችኋለሁ። እኔን ጠይቁኝ። በውስጥ መስመር በውስጥ እናገር። ስልክ ቁጥር ኮሜንት ላይ ያስቀምጣለሁ። እንቀጥል። አሁን እየወጣን ነው። ሌትስ ጎ ከሞን ብሮ። እንዴት ነው አሁን? ድካም አለቀቀህ? ድካም ለቆኛል። ምክንያቱም አሁን ኦልሬዲ ፀሐይ የለም። ፀሐይ ስለሌለ አሁን በቃ ኦልሬዲ አሁን በጣም ደስ የሚል አየር ነው። ደመና ነው። ደመናማ ነው እንደምትሰማ። በሚገርመው ሁኔታ ደግሞ የዚህ ሀገር ሰው በጣም ወክ ይወዳል። ትንሽ ቆይቶ መንገዱ ይዘጋል። ታውቃለህ? ወደ ምሽት መንገዱ ይዘጋል። ስለዚህ እኛ ግን አሁን መንገዱ ፍሪ እያለ ነው አሁን የመጣ ነው። እናንተን ለማሳየት ስንል በፀሐይ ነው መንገዳችን የጀመርነው። ይህ ለእናንተ ለማሳየት ነው እና አሁን መንገዳችንን እንቀጥላለን። ሌትስ ጎ ከኛ ጋር ቆዩ። እስቲ ይህን ቪው ቆንጆ አድርገን ለማሳየት እንሞክራለን። ይመቻችሁ። ከዚህ በፊት ሃይኪንግ አድርገህ ታውቃለህ? ይሄ የመጀመሪያ ነው ማለት ነው? አዎ፣ በእውነት ለመናገር እኔ መጓዝ አልወድም። ጉብኝትም ያስጠላኛል። ኧረ ተው በቃ ይሄ የመጀመሪያ ይሆናል ማለት ነው። የመጀመሪያ ጉዞ ነው እንደምታውቁት። እሱንም በሱ ጉትጎታ የተነሳ አብሮኝ ያለው ሰው በነገራችን ጤነኛ አይደለም። ዋት ማለቴ ጤነኛ አይደለም ምስል ካልተዝናና ያመዋል። ዶክተሮች ራሱ የሚያዝዙለት መድኃኒት ተዝናና ነው። ይህችን ቦታ በእናታችሁ ተጋብዘው ማንድራ መጪና እንደ ማን አንተ ሉቃስ
አረጋይ ማነው ሲቀጥል ካሜራውን አጥፋው። አላጠፋም። አጥፋው ነግሬሃለሁ። I'm just enjoying አጥፋው። እየተዝናና ነው ያለሁት። ሰው ያለ ፈቃዱ መቅረጽ ክልክል ነው። አጥፋው ካሜራውን። አላጠፋም እንዴ አረጋይ ሰረ ተመልካቾች አለ ከመሰደው አጥፋው። አረጋይ የምር እኔ አሁን የምር ይረከብ የማንጅራት መቹ ካራራጥኝ በኋላ ትንሽ በጣም ደክሞኛል። አይ ቲንክ ጓደኛዬን የያዘው ይመስለኛል። መንገዳችን እንግዲህ አይ ቲንክ 6 ደቂቃ ተጉዘን ይሆናል። ስንት ማንጅራት መቹ አንተ ነህ እንዴ? አንተ ነው ያራራጥከኝ? እኔ ሌላ በነገራችን ልጅ ናት ትሞርት አሰዳቢ ነው። ኢትዮጵያውያኖች መሪ አይደሉም። እሱ ግን ያክል የሮጥ አይታችሁታል። እንግዲህ እንደምታውቀው ከመጀመሪያው ገና ክሮሻ ብዬ ነው የጀመርኩት። እኔ ልብስ ቀይሬ መጥቼ ነው እንደዚህ አስሮጥኩት። የክሮሻዊነት መንፈሴ ነው ያስሮጥ ባይዘ የኢትዮጵያዊነትማ ዘራፍ ማንም ማን ይረግጣል? ይጀግሩ ምን እናምነህ ነው አንተ የመጣው? አይ የክሮሻ መንፈስ ነው። እኔ ለሰከንዶች ብለይህ እንደዚህ ትሮጣለህ። ትቼውን ሄደው እዚሁ ጋር አይመለከተኝም። ስንት ደቂቃ እንደተኛ አይተዋል? 15 ደቂቃ ያለንበት ቦታ ዱር ነው። ይታያችኋል። አረጋይስ በጣም ደስ የሚል ቦታ ላይ ነው ያለው። በጣም ደስ የሚል ቦታ ላይ ነው ያለው። የምር I'm happy because of I'm here. I'm happy because ዩቲዩብ ላይ በመሆናችሁ ደስተኛ አይደላችሁ? ካልሆናችሁ ኮሜንት ላይ ከሆናችሁም ኮሜንት ላይ አይደለንም ከሆናችሁ ነን ካልሆናችሁ አይደለንም ከሆናችሁ ነን በማለት ሁላችሁም ኮሜንት ላይ አሳውቁኝ። በነገራችን ላይ የቅድሙ ድካማችን አሁን ላይ በጣም እየጠፋ ይመስለኛል። እኔ ላይ የለም ማለት ምንድን ነው የበላውን የጠጣውን ረሳው እንዴ? በነገራችን ላይ ቅድም ኢነርጂ ገዛላለሁ ብለህ ነበር፣ አልገዛልኝም እኮ እንዴ። ኢነርጂ ማለት ንፋስ ነው እንዴ? ሱቁ ጋር ካሜራ ስለማይፈቀድ ነው ሳንቀርጸው የቀረን እንጂ። ኧረ አንተ ኧረ ልክ አይደለም። ሲጀመር ሁላችሁም ማወቅ ያለባችሁ ነገር እዚህ ሃይኪንግ ለመምጣት ካሰባችሁ ሱቅ የሚባል ነገር የለም መንገድ ላይ እንዴ። ለምን ሰውን ትዋሻለህ? በቃ ንጹህ አየር ጋብዣለሁ ካልክ በቃ በሱ ማለት ይችላል እንጂ ኤነርጂ አልጋበዝከኝም። ሲጀመር እሱ ጥቁር ጣሊያን ነው። ዋት አሁን እዚህ ጋር ደግሞ ሌላ ቪው እስቲ በሌላው ሳይደኝ ደግሞ አሁን እዚህ ጋር አይ ቲንክ የተጓዝነው መንገድ ግማሽ ተጉዘን ይሆናል። ግማሽ የተጓዝነው ይመስለኛል። በነገራችን ላይ ዳመናው በጣም ነው የጠቆረውና ዝናብ የሚመጣ ይመስላል። በቻልነው መጠን አሁን ለመፍጠን እንሞክራለን። በቪዲዮአችን ዘና ያላችሁ ነው ተስፋ እናደርጋለን። ዘና በሉ። እስካሁን እየሄድን ያለ ነው። መልካም ይመቻችሁ። በነገራችን ላይ ቦታውን እስካሁን ያላወቀ ካለ ኮሜንት ላይ አላወቅኩም በሉ፣ አሳውቃችኋለሁ። ያለው ይህ ቦታ ቅድም እንደነገርናችሁ ኢትዮጵያ ውስጥ ነው፣ ክሮሺያ አይደለም። በዛ አጋጣሚ ደግሞ ለአቤል ብታደርሱልኝ ደስ ይለኛል። ምክንያቱም አቤል መጥቶ በደንብ በሱ ቪዲዮ ቀረጻና በሱ ቪዲዮ ኤዲቲንግ በሱ የትረካ ችሎታ በደንብ አድርጎ ቢያስጎበኘን ወይም ቢያስጎበኛችሁ በጣም ደስ ይለኛል። ምክንያቱም አቤል ይችላል። በቃ ክሮሺያ ላይ የነበረው ምን ያህል አቀራረቡ በጣም ገነት የሚመስል ቦታ አሳይቶናልና አንድ እሱ ነው በቃ ይህንን ቪዲዮ እንድቀርጽ የገፋፋኝ። ለሱ ሜንሽን አድርጉልኝ፣ አድርሱለት። ይመቻችሁ። በነገራችን ላይ አሁን አዲስ እንስሳ አግኝተናል። እዚህ ጋር እናሳያችሁ። ዝግጁ ናችሁ? ሁለታችን ተጨማሪ ነው። ምንድን ነው ይሄ እንስሳ? ይኸው መንገዳችን ላይ እዩት። ሉክ come here oh come here tar woo come here come on woo I love you. Come on Ab, come on my brother come on brother, I love you brother, come on I love you. በነገራችን ላይ አሁን ዝናብ እየጀመረ ነው።
መንገድ ላይ እንዳይዘን ከሰውን ከእናንተ ነው የምንቀበል በላቸው። ያው እንግዲህ ለእናንተ ለማሳየት ስንል ዝናብ ቢዘንም ባይዘንም እንግዲህ እንቀጥላለን። ሳንጨርስ ከመጨረስ የሚያቆመን ማን ነው? ይህንን ሃይኪንግ ከመጨረስ የሚያስቆመን ማን ነው? ማንም አያስቆመንም። እናንተ ጨርሰን ሳናሳያቸው ማንም አያስቆመንም። አናቆምም። ጨርሰን ሳናሳያቸው ለምን የአሜሪካ መንግስት አይመጣም? አናቆምም። ሰልፍ እንወጣለን። ልጁን አይታችሁታል? ፖለቲከኛ ነው ሲጀምር። ያን ፖለቲከኛ ለእናንተ ይህን ሃይኪንግ ለማሳየት What? I'm not political. Sorry. No. I don't like politics. መንገዳችን የጀመርነው አካባቢ ነው። አሁን በዚህ ዙረን በዛ ተራራውን በላይ ተራራውን ዙረን በዚህ ዙረን ያው አሁን የት ላይ ነው ያለነው? እዚህ ጋር እየሄድን ያለን። አሁን ምን ያህል ይቀረናል? አሁን ደግሞ የሚቀረን በዚህ እንሄዳለን። እዛ ተራራ እናቋርጣለን። እንሄዳለን። እንደገና ተመልሰን ጨርሻ ቦታ እንገባለን ማለት። በነገራችን ላይ ካሜራ ማሬ ደግሞ እኔም መቅረጽ አቆመና ስቲል ራሴን መቅረጽ ጀምሬያለሁ። ደክሟል። ካሜራ ምን ታስባለህ? ቆይ ለምንድን ነው ስራስ? ጋይስ ኧረ ይደብራልና ኦልሬዲ አሁን 1 ሰዓት ከ20 አይ ቲንክ ከ30 አካባቢ 20 ምናምን አካባቢ የተጓዝን ይመስለኛል። አሁን ወደ አይ ቲንክ 1:30 ወይ 35 ደቂቃ አካባቢ ይቀረናል ብሎናል ዳይሬክተርን። ካሜራማን ግን ካሜራማን የሚለውን ቀርቷል። ምክንያቱም የቀረጸ አይደለም። ኦልሬዲ ካሜራ የለም። ቆንጆ የሆነ ዳንስ እናሳያችኋለን እዚህ ጋር። ቆንጆ የሆነ ዳንስ ነው የምናሳያቸው እዚህ ጋር። በጣም የሚያምር ሎክ እዚህ ጋር ቆንጆ የሚያምር ዳንስ ነው። ተጋበዙ ሰዎቹ። አይ ቲንክ ከደስታቸው የተነሳ ይመስለኛል የሚሆኑት እራሱ ያውቁ። ካሜራማን ትክክለኛ እንደደከመ ያወቁት አሁን ነው። ለምን አድር ቅረጽ ብዬ እየጨፈርኩኝ እኔ የሌለ ቃሱ ሰማይ ታረስ ያሳዝናል። አይከሰስ ሌላ ጊዜ በጭፈራ እንደማሳያችሁ ተስፋ አድርጋለሁ። አሁን መጨረሱ አካባቢ እየደረስን ነው። ካሜራማናችን በነገራችን ላይ ኦልሬዲ ኦልሬዲ ሎስት ሂዝ ኢነርጂ ሚቱ ወይዘው ወይኔም ደክመናል። ምን ማድረግ ነበረብን? ይህን ሃይኪንግ ስናደርግ ምን ማድረግ ነበረብን? ቆሎ መያዝ ነበረብን። ለወደፊቱ እናንተ አሁን ሃይኪንግ ማድረግ ከፈለጋችሁ እዚህ ስመጡ አንድ አድቫይዝ ማድረግ የምንፈልገው ነገር አለ። እዚህ የምትመጡ ከሆነ ሃይኪንግ ማድረግ ከፈለጋችሁ ወይም ደግሞ ይህን ሃይቅ መዞር ከፈለጋችሁ ቆሎና ውሃ ብትይዙ በጣም አሪፍ ነው። ምክንያቱም በቃ አሪፍ ነው። እኛ ብንይዝ ኖሮ ብለን የተመኘነው ነገር ነው። አሁን ኦልሬዲ እየጨረስን ስለሆነ ይህን ነገር አድቫይዝ እናደርጋለን። በቃ ያዝናናችኋል ማለት ነው። ቆሎ ያዝናናችሁ። ምንድን ነው የሚያዝናናችሁ? እንግዲህ የሚያዝናናችሁን ነገር ብቻ የሆነች ነገር ብትዙና ከዛ ፈታ ብላችሁ ትደርሳላችሁ ማለት ነው። አንተ እስቲ የሆነ ነገር በል። He already lost his speech and he start sign language by the way. What? Are you hungry? Raba? ጠማ? ያው እንግዲህ እንደዚህ ነው የሆነብን። አይ ቲንክ እንደዚህ ይዛችሁ ብትመጡ እናንተም ይህንን እንመክራለን። እኛ ግን ያው የተማረው ነገር ነው እንዳያችሁት። ቅድም በፀሐይ ጀምረን አሁን ሙሉ በሙሉ ፀሐይ የለችም። እኛ
እዚህ ደርሰናል ማለት ነው። ኦልሬዲ አሁንም ይቀረናል። አይ ቲንክ ስንት ደቂቃ ይቀረናል? አሁን አይ ቲንክ ስንት 20 ደቂቃ 30 ወደ 30 ደቂቃ አካባቢ ይቀረናል። እንጨርሳለን። 30 ደቂቃ በኋላ ኦልሬዲ መንገዳችን እንጨርሳለን። ከዛ እንሄዳለን፣ እንሰናበታለን ማለት ነው። አሁን ግን የቀረችው 1 ደቂቃ እንቀጥላለን። ይመቻችሁ። መልካም ነው። ክቡራትና ክቡራን ተመልካቾቻችን ጉዟችንን እንደምታውቁት ግን በፀሐይ ነው የጀመርነው። አሁን እንግዲህ ጨርሰናል ማለት ነው። አይ ቲንክ ከ2 ሰዓት በላይ ነው የፈጀብን ሃይኪንጋችን ማለት ነው። የሃይቁን ዳር በሙሉ ጫካዎችን፣ መንገዶችን እና ሃይቁን በከፊል አሳይተናቸዋል ማለት ነው። ዙሪያውን በመዞር አይ ቲንክ ደስ እንዳላችሁ ተስፋ እናደርጋለን። እናንተ ደግሞ ይህንን እንድታዩት ነው ተስፋ የማደርገው። በመጨረሻ ግን ማስተላለፍ የምፈልገው መልእክት ምንድን ነው? አቤል ብርሃኑ ክሮሺያ ላይ የቀረጸው ቪዲዮ በጣም የሚያምርና በጣም ውስጤን የነካኝና መንፈሴን ያደሰኝ ስለሆነ እንደሱ አድርጌ ለመቅረጽ ነበር ሀሳቤ። ግን እንግዲህ የቻልኩትን ሁሉ ለማድረግ ሞክሬያለሁ። ይህ ቦታ ክሮሺያ አይደለም፣ ኢትዮጵያ ውስጥ ነው። ስሙን ግን አልነግራችሁም። እናንተ ይህንን የምታውቁት ከሆነ በኮሜንት እናውቀዋለን ብላችሁ ስሙን መጻፍ ትችላላችሁ። ማታውቁት ከሆነ ደግሞ አናውቀውም ብላችሁ መጻፍ ትችላላችሁ። እኔ እነግራችኋለሁ ማለት ነው። ይህን ቦታ ካወቃችሁት ግን መጣችሁ እንድትዝናኑ እመክራችኋለሁ። እኔ ግን በዚህ የነበረኝ ቆይታ በዚህ ጨርሳለሁ። ይመቻችሁ። መልካም ጊዜ። ባይ ባይ።